ሰላም እንዴት ናችሁ? የዩቲዩብ ቤተሰቦቼ ሁሉ ሰላም ነው አለን። እግዚአብሔር ይመስገን አለን። ዛሬ እንግዲህ በሌላ ቪዲዮ ተገናኝተናል። ዛሬ የመጣሁት ብራይተን በነበረኝ ቆይታ ማለት ነው አንዳንድ ነገሮችን ያየዋቸውን ነገሮች ለቤተሰቦቼ ለማካፈል ስለፈለኩ ነው። ብዙ ነገሮችን አይቻለሁ፣ ግን በአጭር አድርጌ በ9 ደቂቃ አድርጌ ያለውን ነገር ለእናንተ ማካፈል ስለፈለኩኝ በዚህ ቪዲዮ እስከ መጨረሻው ድረስ ተከታተሉ ማለት ነው። ብራይተን ምን ይገኛል? ምን አይነት ነገር ነው? ከለንደን ምን ይለያል? ከሌላው ሀገርስ ምን ይለያል? የሚለውን ነገር አንድ ላይ እናያለን ማለት ነው። ለእኔም ትንሽ ገረም ስላለኝ ነው ማለት ነው ለእናንተ ለማቅረብ የፈለግኩት ማለት ነው። እናንተ ብቻ እስከ መጨረሻው ተከታተሉ ማለት ነው። ይመቻችሁ። ሰብስክራይብ ያደረጋችሁ ቤተሰብ እንሁን ማለት ነው። ተከታተሉ። ይመቻችሁ። ለማንኛውም ወደ ቪዲዮ ተመልሰናል ማለት ነው። ዛሬ እንግዲህ ስለ ብራይተን አንዳንድ ነገሮችን እንግዲህ እናወራለን ማለት ነው። ስለዚህ እኔ የገጠመኙን ነገሮችን ነው የምነግራችሁ ማለት ነው። ያየዋቸውንም ለየት ያሉት ነገሮችንም ለእናንተ ማካፈል ስለምፈልግ ነው። ስለዚህ ከብራይተን ወደ ለንደን የ2 ሰዓት መንገድ ነው እንግዲህ የተጓዝ ነው። በትሬን ከፈለጋችሁ በመኪና ከተፈለገም 2 ሰዓት ነው። በትሬን 1 ሰዓት ከ50 ደቂቃ ነው። በጣም ጥሩ ነው። በመኪናም በትሬን ደግሞ በጣም የተለየና አሪፍ ነገር ነው። ይህንን አንድ ያየሁት ነገር ነው። ሌላው ደግሞ አሁን እዚህ ቪዲዮ ላይ እንደምታዩት የተለያዩ ቤተክርስቲያኖች አሉ ማለት ነው። በጣም አይነት ብዙ ቤተክርስቲያኖች ናቸው ብራይተን ያሉት ማለት ልክ እንደ ዩኬ ኦር ለንደን ምናምን ሲባል የክርስቲያን ሀገር አይመስለንም፣ ግን በጣም ብዙ ቤተክርስቲያን ነው ያሉት ማለት ነው። አንደኛው ቅዱስ ጳውሎስ ወይም ይባላል ማለት ነው። እቺኛዋ ቤተክርስቲያን እሱ ነው ማለት ነው። በጣም ትልቅና አሪፍ ቤተክርስቲያን። ሁለተኛው ደግሞ ቅዱስ ሚካኤል ቤተክርስቲያን ነው። ይሄ ራሱ በጣም ትልቅ ቤተክርስቲያን ነው። ሶስተኛው ደግሞ ሴንት ፖል ይባላል። ይሄ ራሱ ምን ያክላል? በስመ አብ። ብቻ ብዙ የተለያዩ ቤተክርስቲያኖች አሉ። እነዚህን ይመስላሉ። ሌላ ስቴዲየማቸው ደግሞ ብራይተን ስቴዲየማቸው ራሱ ትልቅ ነው። ወደ 33,000 ሰው ይይዛል። ስለዚህ ሌላ ደግሞ ያየሁት ነገሮች ደግሞ ቤቶቻቸው በጣም ሰፋፊ ቤት ነው ያላቸው። የምር ለንደን ላይ ያየሁትና ብራይተን ላይ ያየሁት ልዩነት ቤቶቻቸው በጣም ሰፊ ናቸው። ሰፋፊ ቤቶች ናቸው እዚህ ላይ እንደምታዩት ማለት ነው። ያ ውድ ነው፣ ምንም ለኑሮ ውድነት በጣም ውድ ነው። ከዩኬ ወደ 3ኛው ውድ ሀገር ናት ማለት ነው ብራይተን። ግን ቤቶቻቸውም ሰፊ ነው። ኪራይም ውድ ነው ከለንደን አንጻር። እኔ እንደውም ርካሽ ነበር የሚመስለኝ ማለት ነው። ግን እንደምታዩት ጸዲ ነው፣ መንገዱ አሪፍ ነው። አስፓልቱ ከለንደን የተሻለ ነው። አስፓልቱ ሰፋ ያለ ነው። ለንደን ላይ ጠለበብ ያሉ አስፓልት ናቸው። እዚህ ግን ያየሁት መንገዶቻቸው ሰፊ ነው፣ ቤቶቻቸውም ሰፊ ነው። የቤት ሽያጫቸው ደግሞ ከ400,000 ፓውንድ ጀምሮ ይጀምራል ማለት ነው። ስለዚህ ይሄ ማለት በጣም ሰፋፊ ቤቶች ናቸው ያሉት ማለት ነው። ስለዚህ ቺን ራሱ ከለንደን ትንሽ ለየት ያለ ነገር አይቻለሁ ማለት ነው። ከለንደን ራሱ በጣም ውድ ሀገር እንደሆነ ጉግል ላይ አይቻለሁ። ጉግል ላይ ብቻ ሳይሆን እኔም ሄጄ በተረዳሁት ባየሁት ነገሮች እንዳለ ውድ ናቸው። ከዩኬ ደግሞ 5ኛው ውዱ ካንትሪ ነው፣ ወር ደግሞ ውዱ ከተማ ነች ማለት ነው። ስለዚህ በአጠቃላይ በጣም ውድ ከተማ ነች፣ የቱሪስት ሀገር ከመሆኗ አንጻር ማለት ነው። ብዙ ቱሪስቶች የሚሄዱባት ከተማ ብራይተን ትባላለች ማለት ነው። ቱሪስቶች የሚሄዱባት እንግዲህ እዚህ አካባቢ እንደምታዩት በጣም ትልቅ ቢች ነው ያለው። ስለዚህ አትላንቲክ ኦሽንን የሚይዝ ነው እንዳለ። ስለዚህ ዋናኛው ሰው የሚሄደው ይህንን ብራይተን ቢች አትላንቲክ ኦሽን ያለውን ቢቾች ነው። ሰው ሰራሽ ቢች ነው። ትንሽ ቆይቼ ደግሞ ያንን ቢቹን አሳያችኋለሁ፣ ምን አይነት እንደሆኑ አሳያችኋለሁ ማለት ነው። እንደምታዩት መሬቱ ድንጋይ ነው፣ ሮክ ናቸው። ስለዚህ ሰው ሰራሽ ናቸው። ቢሆኑም ግን በጣም ሰው የሚጎበኘው ብራይተንን ነው ማለት ነው። ድንጋዮቹ እንደምታዩቸው በጣም ብዙ ድንጋይ ነው ያሉት ማለት ሰው ሰራሽ ስለሆኑ ናቸው። ግን በጣም ሰው የሚጎበኘው ቦታ አንደኛው ነፃ ቦታው
ይሄ ነው። የተለያየ ነፃ ቦታዎች አሉት ማለት ነው። ብራይተን ቢች፣ ብራይተን ማሪና፣ የተለያዩ ሙዚየሞች፣ ቤተክርስቲያኖች ምናምን በነፃ መጎብኘት የምትችሉበት ከተማ ብዙ አይነት ነገሮች አሉ ማለት ነው። ሌላኛው ደግሞ ያየሁት የማታ ላይፋቸው ይሄ ናይት ላይፍ በጣም አለ። በጣም ለንደን ላይ እንደውም አለ ብዬ ነበር ያሰብኩት፣ ግን ቼክ በማድረግበት ሰዓት ላይ የናይት ላይፋቸው በስማም እንደ ብራይተን የተቀወጠበት ሀገር የለም። በጣም ይቀወጣል። እዚህ ቢች ላይ ራሱ ብዙ አይነት ክለቦች አሉ። እዚህ መጥተው በጣም ብዙ ሰው ይቀውጠዋል ማለት ነው። በጣም የናይት ላይፋቸው አደገኛ ነው ማለት ነው። ሌላ ደግሞ በጣም ያየሁትና ትንሽ የደበረኝ ኤልጂቢቲ ኦር ደግሞ የግብረ ሰዶማዊ በጣም የሚካሄድበት ሀገር ብራይተን ከተማ ነች ማለት ነው። በጣም ከዩኬ አንደኛው ከተማ ብራይተን በዚህ ትጠቀሳለች ማለት ነው። እኔም በጉግል ላይ ባላየውም እዛ ሄጄ ያየሁት ነገር ደግሞ በጣም ብዙ ነው። በጣም ይገርማል። በተለይ እኔ ኢትዮጵያዊ እስከመሆኔ ደግሞ እንደዚህ ነገር ስናይ በጣም ነው የሚገርመን እና የሚደብረን ማለት ነው። ግን በአጠቃላይ ብራይተን የቱሪስት ሀገር መሆኗ በጣም አሪፍ ነች። ሌላው ደግሞ ያየሁት እንግዲህ በዘረኝነት ደግሞ ትንሽ ያየሁት ነገር ነው። እኛ ላይ ምናምን ደርሶ ሳይሆን ሰው በቃ ጥቁር ሰውን ሲያይ በጣም ነው የሚያዩት። ጥቁር የሚባል ደግሞ አብዛኛው ሰው ነጭ ብቻ ነው። ጥቁር ሰው አላየሁም። እኔም ብቻ ሳይሆን ሌላም ሰውም ስጠያይቅ እንደዚህ ያለው ሰው አለ። እዚህ ቪዲዮ ላይም እንደምታዩት ብዙ ጥቁሮች የሉም ማለት ነው። ግን ቢቹ በጣም ጥሩ ነው። ብዙ ሰው አይዋኝበትም። አይ ቲንክ ኦሽኑ በጣም ዊንድ ስላለው ነው መሰለኝ አብዛኛውን ጊዜ ሰው አይዋኝበትም ማለት ነው። ይሄን ራሱ አንድ ያየሁት ነገር ነው። የህዝብ ብዛታቸው ደግሞ ከ800 ሺህ ሰው በላይ ህዝብ አላት ማለት ነው። በ2025 ወደ 800 ሺህ ሰው በላይ ያለበት ነው። ሰው እንግዲህ ከተማውን ዞር ብዬ በማይበትም እንደውም የታል 800 ሺህ ሰው ነው ያልኩት፣ ምክንያቱም ባዶ ነው ከተማው፣ ማንም ሰው የለም ማለት ነው። ትንሽ ወደ ቢቹ አካባቢ ነው፣ ወደ መዝናኛው አካባቢ ነው ሰው ብዙ ያለው ማለት ነው። እኔ ያየሁት ይሄንን ነው ማለት ነው። ሌላ ደግሞ ለመኖር በጣም አሪፍ ሀገር እንደሆነች ነው ከዩኬ ያየሁት ነገር ደግሞ እሱ ነው። ምክንያቱም ቢቾች አሉ፣ ናይት ላይፋቸው በጣም ብዙ ነው። ሃፒየስት ፒፕል የተባሉት እንግዲህ ብራይተን ውስጥ ነው። እንግዲህ ይሄ ራሱ አንድ የገረመኝ ነገር ነው እና አይ ቲንክ በጣም ናይት ላይፋቸው በጣም አደገኛ ነው። ቢቹ በጣም አሪፍ ነው። በአብዛኛው ጊዜ ብርድ ባይሆንም እንደሌላው እንደ ዩኬ ባይሆንም ለዛ ነው መሰለኝ ሃፒየስት ፒፕል የተባለው። የኤክስፔንሲቭ ደግሞ ወይም ደግሞ የኑሮ ውድነታቸው በጣም ውዱ ከተማ ነው። በጣም ውድ ከተማ ነች። ከለንደን ራሱ አንጻር በጣም ውድ ከተማ ነች ማለት ነው። የውሃው ቅዝቃዜ ሌላው እንግዲህ ሌላ ያየሁት ደግሞ በጣም ብዙ ሆቴሎች ነው ያሉት። በጣም ብዙ ሆቴል ነው ያሉት። ስፔሻሊ እዚህ ብራይተን ቢቹ ፊት ለፊት ደግሞ በጣም ብዙ የተለያዩ ሆቴሎች ነው ያሉት። ያው ኤክስፔንሲቭ በጣም ውድ ቢሆኑም በጣም ብዙ ሆቴሎች አሉ፣ ብዙ ፐቦች፣ ብዙ ክለቦች በጣም ብዙ ያሉበት ከተማ ነች ማለት ነው። በጣም ብዙ ደግሞ ሾፒንግ ሴንተሮች አሉባት ከተማ ማለት ነው። በጣም አሪፍ ናት። በአጠቃላይ እንግዲህ ቅድም እንደነገርኳችሁ ሃፒየስት ፒፕል የተባለበት ከተማ እንደሆነች ገርሞኛል። ራሱ ያው ውድ ሀገር እንደሆነች ደግሞ በጣም ግልጽ ነው። እኔም ሄጄ ስላየሁት በጣም ውድ ከተማዋ ከዩኬ ውድ ከተማ ነች። 5ኛ ደረጃ ላይ የምትቀመጠው ከተማ ብራይተን ነች ማለት ነው። ግን በአጠቃላይ ብራይተንን በማይባት ሰዓት በጣም አሪፍ ከተማ ነች። ብዙ ሰው የለባትም። ላይክ ለንደን ላይ እንግዲህ ያየሁት በጣም ብዙ ሰው ነው ያለው። ለንደን አይ ቲንክ ወደ 8 ሚሊዮን ህዝብ ነው ያለው። እዚህ እንግዲህ ወደ 800 ሺህ ሰው በላይ እንዳለበት ቼክ አድርጌዋለሁ ማለት ነው። ግን ከተማዋ ለመኖር አሪፍ ነች አይደለችም የሚባለው ነገር ለመኖር በጣም አሪፍ ነች። ምክንያቱም ቢደብራችሁ እንኳን እዚህ ቢቹ ጋር ትሄዳላችሁ። ናይት ላይፉ የሚወድ ሰው ናይት ላይፉ ጋር ይሄዳል። በጣም ብዙ ነገር ነው። ግን ኤክስፔንሲቭነቱን ሳይ ለንደን እንደውም በጣም ውድ ነው ብዬ ነበረ ማስበው። ግን ብራይተን ይበልጠዋል። በጣም በብዙ ነገር ውድ ናት ማለት ነው። ምክንያቱም የቱሪስት ከተማ ስትሆን በጣም ብዙ ነገሮች ውድ ናቸው ማለት ነው። ስለዚህ ወደ ብራይተን የምንሄደውን ነገር ትተነዋል ማለት ነው። ግን ከለንደን ቅርብ ስለሆነ አንዳንዴም ወጣ እየተባለ ዘና ማለት ይቻላል ማለት ነው። ለማንኛውም ዛሬ ያስኩት ቪዲዮ ይህንን ይመስላል። ከጠቀማችሁ ላይክ አድርጉት፣ ካልጠቀማችሁም ደግሞ ኮሜንት ላይ ምንም አያረግልንም ማለት ትችላላችሁ ማለት ነው። ይመቻችሁ። ለማንኛውም ሰብስክራይብ ያደርጋችሁ ቤተሰብ እንሁን ማለት ነው። እስከ ዛሬ ደግሞ 3000 እየደረስኩ ነው። በጣም አረግ ያመሰግናችኋለሁ። ለዛሬ ቪዲዮ ይህን ነው ይዤላችሁ የመጣሁት። ይመቻችሁ። ቴንክ ዩ